ያፌት እንደናታም ትጮች በተሻንጉሊት አለ ኤፍራታ ከሞተች ይሄ ድራማ ያስጠላል እንዴ! ልጅቱ እኮ ፍጥጥጥ ብላ ተውልቀቄ ብትለው ቤት ትተንፍስ መተንፈሻ ሳጣት እኮ ይሄ የተረገመ ሰውዬ። እንግዲህ ሉሊት ገንዘብ ለማግኘት ስትል የማታደርገውን ነገር የላትም። እንግዲህ ያፌትን መገናኘት አለብን፣ ሻሂ ቡና እየጠጣን ነው ማውራት ያለብን ብላ እንግዲህ አስገድዳውን ቢሆን ካገኘችው በኋላ ኤፍራታ ቤት የሄደችው ናታንን ልታገኝ እንደሆነ ያው ምንድነው ስሙ በደንብ አድርጋ ስለነገረችው ያፌትም እንግዲህ ወደ ቤት በመሄድ ኤፉዬን አንቆ ሊገላት ነው ማለት ነው። እኔ እንደ ናታን አይደለሁም አሻንጉሊትሽ አይደለሁም ማለት ወይኔ። ኤፍራታ ከሞተ ግን የድራማ በጣም ነው የሚያስጠላው። ፍትህ ለኤፍራታ ማለት ነው። ያፌት በፖሊስ ቁጥጥር ሊያዝልን ይገባል። እንግዲህ ክፍል 73 መጨረሻ ላይ ሁሉም ደንግጠው ስለነበር ማን ነው የመጣው? ፖሊስ ነው? ያፌት ነው? ኤፍራታ ናት? እያልን ሁላችንም በጉጉት ስንጠብቅ ነበረ። ምን ተፈጥሮ ነው? ምን ተአምር ነው እያልን ነበር። እንግዲህ ኤፍዬ ልብሷን ለመውሰድ ወደ ቤት በሄደችበት እንግዲህ ኤፍራታ የራሷን ህይወት እያበላሸች የሰዎችን ህይወት እየታደገች ነው ያለችው። እናም ጽዮንም ደግሞ እንግዲህ ማስታወሷን ለኤፍራታ ነግራታለች። ኤፍዬም በጣም ደስ ብሏታል። እናም ስለዚህ አሁን ላይ ጽዮን አለማስታወሷን ተጠቅማ እንግዲህ ያፌትን የሆነ ነገር ታደርገዋለች ብዬ አስባለሁ። እንግዲህ ኤፍራታም ላይ እንዳየነው ከሆነ ገነትንም ሆነ ዳጊንም ይቅርታ እንደምታደርግላቸው ነው ሲነበብ የነበረው ፊቷ ላይ እና ገንዬን ሂዳ እቅፍ አድርጋት ይቅርታ ብታደርግላትና እሱም ፓርት ለማየት ደግሞ ጓጓሁኝ ማለት ነው። ግን ያፌት ምን አስቦ ነው? በቅናት አበደ እኮ ቅጥል አለ እንዴ! በዛ አይነትማ ያንን ማስረጃውም ለፖሊስ እሰጣለሁ እያለ ደግሞ አሁን ቁም ስቅሏን ነው የሚያሳያት። እና ውድ ቤተሰቦች ሐረግ ድራማ ክፍል 74 እንዴት አያችሁት? እንግዲህ ጽዮንም ሁሉንም ነገር ማስታወሷን ለኤፍራታ ስለነገረቻት አሁን ላይ ኤፍራታና ጽዮን እየተመካከሩ ነገሮችን የሆነ ቦታ ያደርሱታል ብለን እናስባለን። ነገር ግን ያፌት መጨረሻ ላይ ኤፍራታ ትትረፍም ትሙትም የምናውቀው ነገር የለም። ገደላት እኮ ጭምቅመቅመቅ አደረጋት። መተንፈሱን ላቃታት ፍጥጥ ብላ ቅርት ነው ያለችው። እና በጣም ከባድ ነው እንደዚህ ባይደረግ። ኤፉዬ ስንት መከራ ትቻል፣ ስንት ስቃይ ትቻል፣ ስንት ነገር ትቻል እንዴ! ለእሷም ቢሆን ዘኑ እንጂ ለእሷም ቢሆን አሰባ አድርጉላት። እና ውድ ቤተሰቦች እናንተስ ምን ትላላችሁ እላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁ እንዳትረሱ። ለምታበረታቱ ሰዎች ከልብ ነው ማመሰግነው። እንግዲህ ናታን እጁ ደምቶ ኤፍራታ ባየች ሰዓት የኔ ናታን ምን ሆነህ ነው ስትለው፣ ናታን ግን ሊቀበላት አልቻለም። ካሁን በላይ አያገባሽም እዚህ ቤትም እንዳመጭም ብሎ ልቧን ስብር ነበር ያደረጋት። ቤዛ የቤዛ መለወጥ ግራ እያጋባኝ ነው። ቤዛ የእውነት ተለውጣ ከሆነ በጣም ነው ደስ የሚለው። በዚሁ ቀጥይበት እላለሁ። ምክንያቱም ተንኮል መቼም የትም ሊያደርሰን አይችልም። ያፌት ያው አንዱን ተወጣው ሲል ሌላኛው ይተካበታል። ለምን? በተንኮል የተሞላ ሰው ስለሆነ ማለት ነው። ሲቀጥል ደግሞ እንግዲህ ገንዬንም አሟታል። ብቻ ሐረግ ድራማ እንዴት አያችሁት? የዛሬው ማለት ነው። ሉሊት ገንዘብ ለማግኘት ስትል የማታደርገው የማትሰራው ነገር የላትም። ብቻ ግን እንግዲህ ኤፉዬ ትሞት ይሆን ትድን ይሆን የሚለው ሁላችንንም አሳስቦናል። ለማንኛውም ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ።